አንድ ሰው ኢንሹራንስ ገዛ ማለት ሁሉም ነገር በዛ ፖሊሲ ይሸፈናል ማለት አይደለም። አሁን ያልሽው ይሄ ኤክሰስ ማለት መነሾ እንደማለት ነው በአማርኛ። ኢንሹራንስ ካምፓኒው ምን ይጠበቃል? ሰላም፣ እንዴት ናችሁ? በክፍል 1 ፕሮግራማችን የተለያዩ ጉዳዮችን አንስተናል ኢንሹራንስን በተመለከተ። በዛም ደግሞ እውቀት እንጨበጣችሁበት ተስፋ እናደርጋለን። አሁን ደግሞ ክፍል 2ን ይዘንላችሁ እንቀርባለን። መልካም ቆይታ። ቻንሱ እድሉ 50% ነው አይደል? 50-50 ነው። ወይ ጎፈር ይሆናል ወይ ዘውድ ይሆናል። ያንን ስጋት ተሸክመው ዝም ብሎ እንትን አይሉ። ምክንያቱም የሚሰበሰበው ገንዘብ ከብዙዎቹ እንጂ ጥቂት ነው። የሚሸፍኑት ግን በጣም ብዙ ኢን ቢሊየንስ ኢን ትሪሊየንስ ነው። አሁን ስንት ትሪሊየን ደርሷል የኢትዮጵያ ኢንሹራንስ ኢንዱስትሪ የተሸከመው የንብረት መጠን በጣም ኢን ትሪሊየንስ ነው። እና ያንን ሁሉ ንብረት ግን ምንድነው ጎን ለጎን እዚህ ጋር ስጋቱን ተሸክመው ዝም ብሎ አይቀመጡም። ገንዘቡን ወደ ተለያየ ኢንቨስትመንት ላይ ያውሉታል። ኢንቨስትመንት ማለት ሼሮች መግዛት ይችላሉ። ሪል ስቴት ውስጥ ገንዘባቸውን ሊያውሉት ይችላሉ። ትርፋማ የሆነ ነገር ላይ ያውሉታልና ከዛ በሚያገኙት ትርፍ አንድ። ሁለተኛ ነገር ደግሞ አደጋ በመከላከል ላይ። አደጋ እንግዲህ ሁለት ነው። መከላከል የሚቻል አደጋ አለ ከመድረሱ በፊት፣ ወይንም ደግሞ አደጋ ከደረሰ በኋላ ማሳነስም አለ። ሙሉ ለሙሉ እንዳይወድም የሚደረግ ሜካኒዝም፣ ይሄ ራሱን የቻለ ዲፓርትመንቶች አሉ ይሄንን የሚሰሩና አደጋን በመቀነስ ላይ አስተዋጽኦ ያደርጋሉ። አደጋውም እንዳይደርስ የመከላከል አስቀድመው ለምን ህብረተሰቡን ወይንም ኢንሹራንስ የገቡትን የህብረተሰብ ክፍሎች በማስተማር አደጋ ከመድረሱ በፊት እንዴት መከላከል እንዳለባቸው፣ አደጋ ከደረሰ በኋላ እንዴት ይከላከላሉ። ለምሳሌ ህንፃ አለ። ይሄ ህንፃ አደጋ ቢደርስ የእሳት አደጋ ከመድረሱ በፊት ለመከላከል ይሄ ፋየር ፋይቲንግ ኢኩፕመንቶች አሉ አይደለ? በየቦታው የሚተከሉ እነሱ እንዲተከሉ በእነሱ ለመከላከል እሳት ከመድረሱ በፊት ወይንም ደግሞ እሳት ከደረሰም በኋላ እንዴት እንደሚጠፋ ወይንም ደግሞ እሳቱ ወደ ሌላ ክፍል እንዳይሄድ መሀል ላይ ያለውን ግድግዳ የማፍረስ እንደዚህ አይነት ሜካኒዝሞች ይጠቀማሉና አደጋን ይቀንሳል ወይንም ስጋትን ይቀንሳል እንጂ ሙሉ ለሙሉ ስጋትን ማስወገድ አይቻልም። ስጋት ሙሉ በሙሉ ከተወገደማ ምናልባትም ኢንሹራንስ መሆኑ ይቀራል። ምናልባት እዚች ላይ ሀሳብ አመሰግናለሁ። ያው ሁላችንም የዴይ ቱ ዴይ ላይፋችን ከሪስክ ጋር ለሪስክ ተጋላጭ ነው። ለምሳሌ ህይወቴ ቢያልፍ፣ ፋብሪካዬ ቢቃጠል፣ መኪና አደጋ ቢደርስበት የሚሉት ነገሮች ስላሉ ምንድን ነው የምናደርገው? ይሄንን ሪስካችንን ዲፋይን የሆነ ፕሪሚየም በመክፈል የማናቀውን ማለት ምንድን ነው ሊሆን የሚችለውን የሚለውን ሪስክ ወደ ኢንሹራንስ ትራንስፈር ማድረግ እንችላለን በቀላሉ። ቁጭ ብዬ ቅርታ እሺ፣ ስለ ተጋላጭነት የተወሰነ አይተናል። ወይም ደግሞ ስለ ሪስክ ብለን የምናነሳው ሁላችንም ሰው እስከሆንን ድረስ ወይም ደግሞ በምድር ላይ የምንንቀሳቀስ ፍጥረቶች እስከሆንን ድረስ ሁሌም ቢሆን አደጋ ላይ ነን ወይም ደግሞ ሪስክ ላይ ነን ብለን ማንሳት እንችላለን። ከዛ በተጨማሪ ደግሞ ኢንሹራንስ ላይ የሚነሱ ሌሎች ነጥቦች አሉ። ኢንሹራንስ ሲነሳ አንድ ላይ የሚነሱ ፖሊሲ ይባላል። ኢንሹራንስ ላይ ፖሊሲ ምንድን ነው የሚለውን እንግዲህ ቅድም እንዳለው እናገጣጥመው። ስጋት አለን ብለናል። ስጋቱን ለሚሸከመው ክፍል እናስተላልፍ ብለን ወሰንን። እዛ ሄደን የምን ስጋት ነው ያለን ብዬ የቤት እንደዚህ ያለኝ ቤቴ ነው ወይንም ደግሞ ቤቴ ንብረቴ ማለት ነው ወይንም ፋብሪካ ሊሆን ይችላል ወይንም ደግሞ በተሽከርካሪ መኪናም ሊሆን ይችላል። ህይወትም ኢንሹራንስ ይሆናል ብያለሁ እና ስጋታችንን ለሚያስተላልፍ ክፍል ሄድን ተቋም ሄድን። ከዛ በኋላ የሚከፈለውን አርቦን ከፈልን ተስማምተን። ከዛ ግን እኔ
እንትን ያስፈልገኛል ማለት ነው፣ መረጃ ያስፈልገኛል። መረጃ ምንድን ነው? ስለዛ ውል፣ ስለ እኔ፣ ስለ ስጋቴ አይነት የምንድን ነው? እንደዚህ አይነት ቤት ሊቃጠልብኝ ይችላል ወይንም በሆነ እንትን ችግር ውስጥ ይገባል ብዬ አስቤያለሁኝ። ስለዚህ ያንን ዋስትና ያስፈልገኛል አልኩ። ፕሪሚየም ከፈልኩ ማለት አርቦኑ ነው። ከዛ በኋላ የማገኘው ፖሊሲ ውል ነው የሚባለው። የውሉ አይነት ነው። ውሉ ምንን ይጨምራል? የባለቤቱን ስም፣ የንብረቱን አይነት፣ የዋጋውን፣ የተከፈለውን ፕሪሚየም፣ ለምን ያህል ጊዜ ይቆያል፣ አልፎ ተርፎ ደግሞ ምንን ይሸፍናል፣ ምንን ባይሆን አይሸፍንም። የቤት ከሆነ ብዙ ጊዜ የእሳት ቃጠሎ ሊሆን ይችላል፣ የመብረቅ ሊሆን ይችላል፣ ምናልባት ደግሞ በተጓዳኝ አሉ የመሬት መንቀጥቀጥ ሊሆን ይችላል፣ የመሬት መንሸራተት ሊሆን ይችላል፣ የስርቆት ኢንሹራንስንም አብሬ ብገዛ እነዚህ ነገሮች በሙሉ የያዘ ማለት ነው። ያ ፖሊሲ ወይንም ያ የውል ዶክመንት፣ ያ የውል ማስረጃ ነገ አደጋ ደርሶ በሚሄድበት ጊዜ እዛ ባለ ውል ነው የምስተናገደው። ምናልባት ውሉ እኔ ያልገዛሁት ወይንም እኔ በሽፋን መልክ ያልጠየቅኩበትና ያልከፈልኩበት ከሆነ ኢንሹራንስ ኩባንያው መዞ ለምሳሌ ቤቴ በመሬት መንቀጥቀጥ ከሆነ እና ያንን ሽፋን ካልገዛው ወይንም እንዲነገረኝ ሆኖ እንድገዛ ካልተደረኩ ወይንም ወይ አልፈለኩትም ወይ ደግሞ አላወቅኩትም፣ ግን ቤቱ በመሬት መንቀጥቀጥ ምክንያት ተወደመ ወይንም ተጎዳ፣ ክፈሉኝ ብዬ የሚሄደው ያንን ፖሊሲን አምጣ፣ ፖሊሲን እሰጣለሁ። አይ እዚህ ጋር እኮ ይሄ ሽፋን የለህም። ስለዚህ የሚገዛኝ እና የሚያግባባን ያ ውል ነው ማለት ነው ከኢንሹራንስ ኩባንያው ጋር። ስለዚህ እነዚህን ነገሮች በሙሉ አሟልቶ የያዘ ነው። ከዚህም ባሻገር እዛ ላይ መሟላት አለባቸው፣ መሟላት የለባቸውም፣ አደጋ በሚደርስ ጊዜ ምን መሟላት አለብህ የሚሉትን ነገሮች በሙሉ ከሞላ ጎደል የያዘ ማስረጃ ነው። እኔ ኢንሹራንስ እንዳለኝ የሚያስረዳ ማስረጃዬ ነው ማለት ነው ባጭሩ። ስለዚህ ከኢንሹራንሱ ጋር አንድ ኢንሹራንስ የሚገባ ሰው ከተቋሙ ጋር የሚግባባበት ጉዳይ ነው ማለት እንችላለን። የሚግባባበት ወይም ደግሞ በቃ ትስስሩ የሚፈጠረው ይሄ ውል ሲኖር ነው። ውሉን ባንግባባ እንኳን ከኢንሹራንስ ኩባንያው ጋር እስከ ፍርድ ቤት ድረስ ብንሄድ ውሉ እጄ ላይ መኖር አለበት። ስለዚህ ወሳኝ ከምንላቸው ነገሮች መሰረታዊ ነው። ውሉ ከሌለኝማ ምኑንስ ኢንሹራንስ አለኝ እላለሁ። ቅድምም እየተነሳ ነበር፣ ግን ከቨሬጅ ወይ ደግሞ ይሄ ሽፋን የምንለው ነገር ኢንሹራንስ ላይ ምንድን ነው? አዎ ከቨር የምንለው ቅድም ያልኩት ነው። ምን አይነት ሽፋን ነው የሚያስፈልገኝ? ምንድን ነው ስጋቴ? ስጋት ብለናል አይደል? ምንድን ነው የሚያሰጋኝ? የእሳት አደጋ ሊያሰጋኝ ይችላል፣ ስርቆት ሊያሰጋኝ ይችላል፣ ሞት ያለ ነገር ነው አይደል? መቼ መሞታችንን ነው የማናውቀው እንጂ ሞት ተሸክመ ነው የምንሄድ ነገር ነው። ስለዚህ ሞት ኤኒ ታይም ሊደርስ ይችላል። ስለዚህ ድንገት ብሞት ልጆቼ ለምን ይበተኑ፣ ልጆቼ ለምን ትምህርታቸው ይቋረጥ ምናምን ተብሎ የሚገዛ የኢንሹራንስ አይነት አለ፣ ህይወት ኢንሹራንስ የምንለው። ስለዚህ ያ ሽፋኑ ምንድነው? ለህይወት ኢንሹራንስ የምገባው ሽፋን ነው። ለቤት የምገባው ከቨሬጅ ማለት ያ የሽፋን አይነት ወይንም ደግሞ የውል አይነት ማለት ነው። ወይ ተቀናሽ ወይም ደግሞ ዲዳክተብል የምትባል ነገርም አለች። እሷን ነገር እሺ፣ ወደዚህኛው ዲዳክተብል ወይ ኤክሰስ ማለት ምንድነው? የአደጋ መዋጮ ነው። ይሄ ማለት ምንድነው? ምንም አይነት አደጋ ለምሳሌ አንድ ሞተር ኢንሹራንስ ሽፋን ያለው ደንበኛ አደጋ ቢደርስበት መጀመሪያ ቅድሚያ የሚከፍለው ነው በኢንሹርዱ ከቨር የሚደረግ። ለምሳሌ የ3 ሚሊዮን ብር መኪና ቶታል ሎስ ቢሆንበት አንድ ደንበኛ ኤክሰሱ 30 ሺህ ብር ቢሆን ያ 30 ሺህ ብር ደንበኛው የሚያዋጣው ነው። ለምሳሌ አንድ ኢንሹራንስ ሽፋን አለሽ ማለት አንድ ኢንሹራንስ ካምፓኒ ሁሉንም ይሸፍናል ማለት አይደለም። አብዛኛው እያንዳንዱ ኢንሹራንስ ፖሊሲ ላይ እንደ ቤዚክ ኤክስክሉዥን ሆኖ ወይም ደግሞ የውል ማግለያ ሆኖ የሚቀመጠው ኤክሰስ ነው። ምክንያቱም ኤክሰስ ደንበኛው የሚያዋጣው አማውንት ስለሆነ መዋጮ ልንሎች። ለምሳሌ አሁን አንድ አደጋ ሊከሰት ይችላል። በአደጋ ብንወስደው አይበለውና የሆነ ግጭት ተፈጠረ። ብዙ ጊዜ ሊፈጠር የሚችሉ ነገሮች መካከል ነው
ያ ግጭቱ ወይም ደግሞ ግጭቱ የደረሰበት ባለ ንብረት የሚያወጣው ወይም ደግሞ የሚከስረው የሆነ አይነት ንብረት አለ። ለዛ ደግሞ ሽፋን ገብቷል እንበል ወይም ደግሞ ኢንሹራንስ ገብቷል እንበል። ኢንሹራንሱ ሙሉ ለሙሉ አይደለም የሚከፍለው ማለት ነው። እዚህ ላይ መታወቅ ያለበት ምንድን ነው፣ ብዙ ጊዜ ያው እኛ ሀገር ላይ የተሳሳተ ኮኖቴሽን ያለው ምንድን ነው፣ አንድ ሰው ኢንሹራንስ ገዛ ማለት ሁሉም ነገር በዛ ፖሊሲ ይሸፈናል ማለት አይደለም። ምክንያቱም አንድ የኢንሹራንስ ፖሊሲ ኤክስክሉዥን አለው። ኤክስክሉዥን ምንድን ነው ማለት የማይሸፍናቸው፣ ይሄ የኢንሹራንስ ፖሊሲ የማይሸፍናቸው ምንድን ነው በግልጽ ተገልጸዋል። እንደገና ደግሞ ኮንዲሽኖች አሉ። ኮንዲሽን ማለት ለምሳሌ አደጋ ሲደርስ ከደንበኛው ምን ይጠበቃል፣ ከኢንሹራንስ ካምፓኒው ምን ይጠበቃል። ለምሳሌ አደጋ ጋር በተያያዘ ብናይ ለምሳሌ አንድ ደንበኛ አደጋ ሲደርስበት በተወሰነ ቀን ውስጥ ነው ሪፖርት ማድረግ ያለበት ይላል። ከዛ በኋላ ሌት ሆኖ ቢመጣ እዛ ላይ ውሉ ጋር የተገለጸ ስለሆነ ክሌሙን ለማስተናገድ ኢንሹራንስ ካምፓኒዎች ይቸገራሉ። ይሄ ነው። እዚህ ላይ ጥሩ አብራርተዋለች ቅድስት። እዚህ ላይ ለመጨመር አሁን ያልሽው ይሄ ኤክሰስ ማለት መነሾ እንደማለት ነው በአማርኛ። ኢንሹራንስ ከሚገዛባቸው መርህ ፕሪንሲፕል ከምንላቸው ውስጥ አንዱ ነው። መርሆች አሉት ኢንሹራንስ፣ የተለያዩ መርሆች አሉት። ኢንሹራንስ ደግሞ የበለጠ በጣም እንዴት ነው በመርህ የሚገዛና በምክንያት ነገሮችን የሚያይ መሆኑን ማሳያው እነዚህ ፕሪንሲፕልስ የሚባሉት ወይንም ደግሞ አምስት የመርህ አይነቶች አሉ። ለምሳሌ ኤክሰስን እመጣበታለሁ። አንዱ አትሞስት ጉድ ፌት ነው። አትሞስት ጉድ ፌት ስንል አንድ ኢንሹራንስ ፖሊሲ ወይንም አንድ የኢንሹራንስ ተቋም የሚጠበቅበት አትሞስት ጉድ ፌት ፍጹም ቅንነት ላይ የተመሰረተ ውል ነው መሆን ያለበት። ፍጹም ቅንነት ላይ የተመሰረተ ከኢንሹራንስ ሰጪው ከኢንሹራንስ ተቀባዩ። ምን ማለት ነው? አንቺ መተሽ መኪና አለኝ ወይንም ደግሞ እኔ ህይወት ኢንሹራንስ መግዛት ፈልጋለሁ፣ እድሜ ይሄ ነው፣ የምገዛው የውል አይነት በየአመቱ የሚታደስ የህይወት ኢንሹራንስ ነው። ምክንያቱም የተለያየ አይነት ስላለ የጤንነት ሁኔታ ይሄ ነው፣ አልጠጣም ምናምን። ምክንያቱም እንትኖች አሉ አይደለ፣ መስፈርቶች አሉ እና የምትሞይውን ፎርም ኢንሹራንስ ኩባንያው ባለሙያው በፍጹም ቅንነት ነው የሚመለከተው። የተጭበረበረ የተዋሸ ነገር አለ ብሎ አያስቡም። አክቹዋል እንትኑ ኢንሹራንስ እንደዛ ነው፣ በፍጹም ቅንነት ላይ የተመሰረተ ነው። አንቺ እንደ ኢንሹራንስ ገዢ ሆነ ስትመጪ እንደዛ። እኔ ደግሞ እዚህ የኢንሹራንስ ውሉ የሚለውንም ምንም ሳልቀንስ እና ሳልጨምር መንገር አለብኝ። ትራንስፓረንት በሆነ ግልጽነት በተሞላበት መንገድ ማስረዳት አለብኝ። ይሄ የሚሆነው ለምንድን ነው? ሞር አንቺ ስለ ንብረትሽ፣ ስለ ህይወትሽ፣ ስላለብሽ ስጋት አንቺ ነሽ የምታውቂው። ያንን እኔ ጋር መተሽ ኢንሹራንስ ስጠኝ ወይንም ስጪኝ ስትይ ያንቺን ቃል እንዳለው ስጄ ነው። እኔም ደግሞ የምሸጥልሽ ፖሊሲ አዎ አንቺን እንትን በዚህ ይሸፍናል፣ በዚህ ያህል ብር መጠንቀቅ ያለብሽ ይሄ ነው ብዬ ሰጥሽ፣ ይሄም በግልጽነትና ፍጹም ቅንነት ላይ በተመሰረተ ነው ተብሎ ስለሚታሰብ ነገ ያ ሁኔታ እንትን ሲል እንበል የተጨበረበረ ነገር ሆኖ ቢገኝ፣ ለምሳሌ እድሜ ለምሳሌ ፖሊሲ እንትን ብዙ ጊዜ የእድሜ ሰርተፍኬት ምናምን አይጠየቅም። ነገር ግን ከ65 ዓመት በላይ ከሆነ የህይወት ኢንሹራንስ ብዙ ጊዜ አይሰጥም። ለምንድን ነው? 65 ዓመት ላይፍ ኤክስፔክተንሲ እንደውም ኢትዮጵያ 40 ምናምን ነበር፣ አሁን ትንሽ ጨመረ መሰለኝ። 65 ዓመት በላይ ከሆነ ሰው ያው ወደ 70 ዓመት ወደ 80 አይደለ ሰው ወደዛች ወደ ምድር እየቀረበ ነው በሚል አይሰጥም። ግን የ65 ወይም 60 የሆነው ሰው 45 ነኝ 50 ነኝ ይላል ከውጭ በጥሩ ሁኔታ አለው ተብሎ፣ ነገር ግን ይሞታል። ምናልባት ምርመራ ሲደረግ ወይም ህመም የለብኝም ብሎ
በኋላ ግን የሞቱ ምክንያት ሀርት አታክ ሊሆን ይችላል። ሀርት አታክ ዝም ብሎ የሚመጣ አይደለም፣ ከበፊት የመጣ እንትን ነው። ምርመራ ላይ ይሄ ሲከሰት የሚያጋጩ ነገሮች ይኖራሉ። ስለዚህ ያ እንዳይኖር በተቻለ መጠን በቅንነት ላይ የተመሰረተ መረጃ፣ እውነተኛ መረጃ ይስጥ ይላል። ፕሮክሲሜት ኮዝ የምንለው አንዱ እንደማለት ነው። እንደዚህ ብሎ አሁን ኤክሰስ ላይ ይመጣል። ኤክሰስ ላይ ለመምጣት ብዬ ነው። ኤክሰስ መነሾ ነው። ኤክሰስ ምንድን ነው? ለሁሉም ኢንሹራንስ እንትን አደጋ በሚደርስበት ጊዜ ሁሉንም ኢንሹራንስ ኩባንያ አልሸፍንም። ምክንያቱም አንተም ራስህ ሰልፍ ኢንሹራንስ ሲኖር ጥንቃቄ አድርግ ለማለት ነው። ጥንቃቄ አድርግ። እቺ ነገር እኔ ለምን ልክፈልባት፣ ቀስ ብዬ ላሽከርክር፣ ወይንም ደግሞ ለዚህ እንትን ለምን ብዬ ወደ ኢንሹራንስ ሄዳለሁ፣ ራሴ ልቻለው እንዲል ነው። አለበለዛ ለትንሽ ለትልቁ ኢንሹራንስ ኩባንያዎች ይጨናነቃል። ሁሉም ዜሮ ከሆነ አለምንም መነሾ ከሆነ ትልልቁም አደጋ የደረሰበት ትንንሽም አደጋ የደረሰበት ሊሰለፍ ነው። ስለዚህ መነሻ የምንለው ኤክሰስ የምንለው ሰልፍ ኢንሹራንስ እንዲኖርሽ ራስሽን በራስሽ ኢንሹራንስ እንድትሰጪ ያችን ቢር እንድታረጊ እንድትሸከሚው ነው። አንድ ሁለት ደግሞ ኢንሹራንስ ኩባንያዎች ላይ ያለውን ጫናም ለመቀነስ እንዲረዳ ተብሎ ነው። አሁን ምናልባት ኢንሹራንስ ስገባ እና የገባውለት ኢንሹራንስ የገባውለት ጉዳይ ሲፈጠር ሪስኩ ሲፈጠር ምን ያህል ፐርሰንቱን እንደሚሸፍንልኝ የሚለውን ነገር የሚወስነው የትኛው ነገር ነው? እንደ እንትኑ ይለያያል። ለምሳሌ የህይወት ኢንሹራንስ ብንል ሞት ነው። በሞት ጊዜ አንድ ሰው የ5 ሚሊዮን ብር ካፒታል ሰማሽ ውድ ከገባ 5 ሚሊዮኑ ነው የሚከፈለው። እዛ ጋር መነሾ የሚባል ነገር የለም። የሰው ህይወት የምትደራደሪበት ነገር አይደለም። ምንም የሚቀር ነገር የለም። በመኪና ላይ ወይንም በቤት ላይ ደግሞ ብንወስድ መኪናው ሙሉ ለሙሉ ከተጎዳና ሁለተኛ መንገድ ላይ መውጣት አይችልም ከተባለ ኤክሰስ ቅድም የተባለው መነሾ ተቀንሶ የተቀረው ይከፈላል። ማለት ዋናው እንትን አደጋ ከመድረሱ በፊት በነበረው ፖዚሽን ላይ ቦታ ላይ ማስቀመጥ አይደለም። ስለዚህ ያ ተቀንሶ ቦታው ላይ ማለት መኪና እንዲተካ ይደረጋል። መኖሪያ ቤትም ከሆነ የሚጠገን ከሆነ ይጠገናል፣ የሚታደስ ከሆነ ይታደሳል። ብዙ ጊዜ ሙሉ ለሙሉ ከጥቅም ውጭ ላይሆን ይችላል። የሚታደስ ከሆነ ሊገነባል። ብዙ አይነት የካሳ አተማመኖች አሉ። ሙሉ ለሙሉ ውድመት ከሆነ ሙሉ የሚያስከፍል ነው። ግማሽ ከሆነ ደግሞ ያው ሰርቬሮች አሉ፣ ለዚህ የተመደቡ ባለሙያዎች አሉ። የብልሽት ወይም የጥፋትን ገማቾች እነሱ በገመቱት መሰረት እና ባለቤቱ ባመነበት መሰረት ይከናወናል ማለት ነው። ይሄ ነገር ምናልባት መጀመሪያውን ይኖራል ይታወቃል ወይ? አሁን ያ ቤቱ ሲታደስ እኔ ከኔ ኤክሰሷ ወይ ደግሞ እኔ ከማዋጣት ወጪ ፐርሰንቷ ትታወቃለች። ኢንሹራንሱ ከቨር የሚያደርገው ፐርሰንት መጀመሪያ ይታወቃል፣ በፖሊሲው ላይ ይቀመጣል ወይስ ነገሩ ሀፕን ሲያደርግ ነው ይሄ ነገር የሚመጣው? አይ ሙሉ ለሙሉ ከወደመ የጉዳቱ መጠን ነው የሚወስነው። ሙሉ ለሙሉ ከወደመ የታወቀ ነው። ቶታል ሎስ ይላል፣ ሙሉ ዋጋውን ያገኛል ኤክሰስ የሚለው እንትን ተብሎ። ነገር ግን አደጋ ከደረሰ በኋላ ነው መተመን የሚቻለው እንጂ መጀመሪያ መተመን አይቻልም። አደጋ ከደረሰ በኋላ ነው መተመን የሚቻለው እንጂ አደጋው ከመድረሱ በፊት ግማሽ ሲሆን ይሄ ይሆናል፣ ሩብ ሲሆን ይሄ ይሆናል የሚል ነገር የለውም። ስለዚህ ከደረሰ በኋላ አሰስ የሚያደርጉ ሰዎች ተመድበው ያንን አይተው። እሺ፣ እንደው ወደ መግቢያችን እያነሳን ነበረ። ብዙ አይነት የኢንሹራንሶች አይነቶች አሉ። በዓለም ደረጃ ያሉ አሉ፣ ሀገር ውስጥ እኛ ሀገር ተግባራዊ ያልሆኑ በፖሊሲ ደረጃ ያልገቡ የኢንሹራንስም አይነቶች አሉ። እንደው ከኛ ሀገርን ጀምርና ስንት አይነት የኢንሹራንሶች አይነቶች አሉ? እንደው ብዙ ናቸው፣ ግን ጥቂት ዋና ዋናዎቹ የሚባሉትን ነገሮች ለማንሳትና ለኦዲየንስ ለማስረዳት ያክል። ያው ወደኛ ሀገር ስንገባ ምንድነው ኢንሹራንስን በሁለት እንትን ነው የምንከፍለው፣ ጄኔራል እና ላይፍ ኢንሹራንስ ይባላል። ጄኔራል ኢንሹራንስ ላይ የተለያዩ ፕሮዳክቶች አሉ። የተሽከርካሪ ኢንሹራንስ አለ፣ የእሳት ቃጠሎና የመብረቅ አለ። እንደገና ደግሞ ኮንትራክተሮች የሚገዙት የኮንስትራክሽን ኢንሹራንስ፣ ኮንስትራክሽን ኮንትራክተር ኦል ሪስክ
የሚባል ኢንሹራንስ አለ። ቦንዶች፣ የተለያዩ የቦንድ ዋስትናዎች አሉ። ፕሮፌሽናል አንድ ሰው ለሚሰራው ስራ በሙያው ለሚያመጣው ጥፋት የሚገባው የኢንሹራንስ አይነት ፕሮፌሽናል ኢንደምኒቲ የሚባል አለ። ብዙ ናቸው ያሉት። አጠቃላይ ለማብራራት ያክል የተወሰነ ብናያቸው እና እነዚህ ሶስተኛ ወገን የሚባሉት እነዚህ የህይወት የሚባሉት ዲፋይን ብናደርጋቸው እያንዳንዱ ነገሮች የተወሰነ ያክል እንግዲህ ምንድነው አንድ ሰው ምን ስጋቶች አሉበት ስንል የህይወት በህይወት የመኖር ጉዳይ አለ። በህይወት መኖርና ያለ መኖር አለ። ኃላፊነት አለ። የኃላፊነት ግዴታ በጣም ሀገራችን ውስጥ በጣም የተዘነጋ ነገር ግን በህግ የሚያስጠይቅ አለ። ሌላው ደግሞ ማለት እንግዲህ ህጋዊ የምንለው በሌሎች ወገኖች ላይ በማናቃቸው ሰዎች በማናቀው ሰው ንብረት ህይወት ላይ የምናደርሰው የአደጋ ስጋት ማለት ነው። ሌላ ደግሞ በንብረቶቻችን በራሳችን ንብረት እንግዲህ የህይወት አለ፣ የንብረት አለ፣ ኃላፊነት አለ። ስለዚህ ይሄንን የምናስተናግድባቸው መንገዶች ምንድን ለሁሉም ኢንሹራንስ ውል አለ። ኦፍኮርስ ሀገራችን ውስጥ የተወሰኑት ናቸው እንጂ በውጭ ሀገር በምንድን ነው በኢኖቬሽን በአዳዲስ ግኝቶች እግር እየተተካ የኢንሹራንስ ዋስትናዎች ይቀረጻሉ። ለኒኩለር ሳይንስ አለው፣ ለሳይበር አታክ አለው፣ ለዚህ ለዲጂታላይዜሽን እንትን ፌል ቢያደርግ አለው። አልፎ አልፎ ለድምፅ አለ፣ ለፒያኒስቶች፣ ለሙዚቀኞች፣ ለእግር ኳስ ለሌለ ነገር የለም እና ከየግኝቱ ኋላ እየተከተለ ኢንሹራንስ ፖሊሲ ይቀረጻል። በዚህ ምክንያት ስጋታቸውን ወደ ኢንሹራንስ እያስተላለፉ እነሱ they keep on innovating አይደለ? አዳዲስ ግኝቶች ለዚህ ነው ዓለም የሰለጠነው እኮ። ዓለም እዚህ ደረጃ ላይ የደረሰው በዚህ ነው። ለምን የሚሰጋበት ነገር እዚህ ጋር ፌል ባረግ ኢንሹራንስ አለ፣ ይሄንን ግኝት እንትን ኢንሹራንስ አለ። ይሄ ነው እንትን ያደረገው እና አሁንም እኔ ስጋቴ ህይወት ኢንሹራንስ ማለት መኖሬ ነው። ለልጆቼ ለቤተሰቤ ብል በህይወት ኢንሹራንስ ልሸፈን እችላለሁኝ። ምናልባት በስሬ ደግሞ ያሉ የፋብሪካ ባለንብረት ሊሆን ይችላለሁ፣ ኮንትራክተር ሊሆን ይችላለሁ። በስሬ ያሉ ሰራተኞች አሉ፣ ኃላፊነት አለብኝ ለሰራተኞች። ኢትዮጵያ ውስጥ በጣም የተዘነጋ እንደውም ማስመርም ያለብኝ በዚህ አጋጣሚ እነዛ ሰራተኞች በስሬ ባሉበት ተቀጥረው በሚሰሩበት ጊዜ ውል ቀጥታ ውልም ሊሆን ይችላል፣ የአሰሪና ሰራተኛ ግንኙነት ውል ወይንም ደግሞ በኮንትራትም ሊሆን ይችላል። ለተወሰኑ ጊዜ እንደ ምንድነው የቀን ሙያተኞች አድርጌም ልቀጥራቸው እችላለሁ። እነሱ ላይ ለሚደርስ ማንኛውም ከስራ ጋር በተያያዘ ጉዳት ሞት ሊሆን ይችላል፣ የአካል መጉደት ሊሆን ይችላል፣ ህመም ሊሆን ይችላል። የኔ ኃላፊነት ያሰሪው ኃላፊነት ነው። አሰሪና ሰራተኛ አዋጅ ደግሞ ለዚህ አዋጅ አውጥቷል። ሞት ቢደርስ የ5 ዓመት ሙሉ ደሞዝ አደጋው በደረሰ ጊዜ የሚከፈል የ5 ዓመት ሙሉ ደሞዝ ደንግጓል። አካል በሚጎዳበት ጊዜ ደግሞ እጅ ቢቆረጥ፣ እግር ቢቆረጥ፣ አይን ቢጠፋ ወይንም ደግሞ ከስራው በመነጨ ከስራው ማለት ከዛ ከተሰማራበት ስራ ባህሪ የሚመነጭ ህመም ዲቨሎፕ ሊያደርግ ይችላል። ለምሳሌ ሲሚንቶ ፋብሪካ ሊሆን ይችላል፣ ቡና የሚበጠርበት ብናኝ ያለበት፣ ኮትን ፋብሪካዎች፣ ቴክስታይል ፋብሪካዎች፣ እንደዚህ ቢራ ፋብሪካዎች ኮልድ ሩም ይኖራቸዋል። ይሄ በሙሉ ህመም ያስከትላል። ህመም ቆይቶ የሚመጣ ህመም ነው። ስራው ላይ ቆይቶ በኋላ የለንግ ፕሮብሌም፣ ያተነፋፈስ ችግር እንደዚህ ይሄ ፕሩቭን ከሆነ በሐኪም ኃላፊነት ለአሰሪው ለባለቤቱ ትልቅ እንትን ነው፣ እዳ ነው ይዞ የሚመጣው። እዳ ነው ይዞ የሚመጣው ማለት ምንድነው? ከፍርድ ቤት እንትን ይዞለት ይመጣል፣ የግድ ነው። ስለዚህ ይሄንን በኢንሹራንስ ዋስትና ማስተላለፍ ይቻላል። የሰራተኛ ኢንሹራንስ ፖሊሲ በመግዛት ሙሉውን ሽፋን በመግዛት ልክ ህጉ የሚጠይቀውን
ቅድም ብለናል አይደል? ስጋትን ማስተላለፍ ነው ብለን የለ? ስጋቱን ወደ ኢንሹራንስ ኩባንያው ቢያስተላልፍ በአሰሪውና በሰራተኛው መካከል ግንኙነት አይኖርም። ግንኙነቱ ጉዳት ሲደርስ በሰራተኛውና በኢንሹራንስ ኩባንያው መካከል ይሆናል ማለት ነው። ስለዚህ ኃላፊነት አለበት። ቅድም ያልኩ ሊያቢሊቲ ወይንም ደግሞ ብዙ ጊዜ አሁን አዲስ አበባ ውስጥ የምናየው ነገር አለ። ቤት ከላይ ይሰራል ህንፃ፣ ታች ሰው ያልፋል። ምንም አይነት ጥንቃቄ ተደርጎ አይደለም የሚሰራው። ታች የሚያልፍ ሰው ላይ ይገላል። በቅርብ አንድ ዩኒቨርሲቲ ተማሪ ሞቷል አይደል? ታስታውሳላችሁ? ከክፍለ ሀገር የመጣ ያ ባለ ህንፃ ባለቤት ኃላፊነት አለበት፣ የግዱን ኃላፊነት አለበት። ለምን? ጥንቃቄ ወስዶ መስራት የነሱ ፋንታ ነው። ነገር ግን እኛ ምንድነው የምንለው? እግዚአብሔር ፈረደብን፣ በዛ በኩል ባልሄድኩ ኖሮ ምናምን ነው። ከዛም በላይ ነው እንትኑ ኃላፊነቱ። ስለዚህ ኃላፊነት በጣም እንደ እንትን ትተነዋል፣ እንደ ግዴለሽ ነገር ትተነዋል። አይመለከተኝም። ህጉ ግን የኢትዮጵያ ህግ ግን ፕሩቭ አድርጎ ፍርድ ቤት ከተወሰደ ግን ከፍተኛ ኃላፊነት ያስከትላል። ለዛም ኢንሹራንስ መገባት ይቻላል።